በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እናመልከው እንገዛለት ዘንድ በአርአያውና በምሳሌው የፈጠረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ልዑለ ባሕርይ ቅዱሰ ባሕርይ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ክቡራን ሊቃውንተ ቤተ ክርስቲያን በየማዕረጋችሁ መምህራነ ወንጌል በክርስቶስ በደሙ የከበራችሁ በቤተ መቅደሱ የተሰበሰባችሁ ምዕመናን በእግዚአብሔር ስም ሁላችሁም እንደምን አደራችሁ? በምሕረቱ ያልተለየን በቸርነቱ የጠበቀን በሀብተ ስቦ በረድኤት አቅርቦ በተቀደሰው ስፍራ የሰበሰበን የአባቶቻችን የቅዱሳን አምላክ የእኛም አምላክ አምላካችን ልዑል እግዚአብሔር በድጋሜ ስሙ የተመሰገነ ይሁን። እናትነትን ከድንግልና ቅድስናን ከንጽህና አሰባብራ አስተካክለ ያዘች ዘላለማዊ ጥንት ዘላለማዊ ድንግል እመቤታችን ቅድስት ድንግል ማርያም እግዚአብሔር ባከበራት ክብር መጠን ስሟ የተመሰገነ ይሁን። የቅዱሳን በረከት የመላእክት ተራዳኢነት የመስቀሉ ኃይል በሁላችን ላይ ለዘላለም ጸንቶ ይኖር። ወኢተአሚረ ያስተር የትምህርቱ ለወልደ እጓለ እመሕያው በውስተ ሰማይ። ያን ጊዜ የክርስቶስ ምልክቱ በሰማይ ይታያል። በዚህ ርዕስ ለተወሰነች ደቂቃ እንማራለን። እግዚአብሔር ከሁላችን ጋር ይሁን። የቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 30 ላይ ያለ ቃል ነው። ያን ጊዜ የክርስቶስ ምልክቱ በሰማይ ይታያል። ወንጌላዊው ጸሐፊው ቅዱስ ማቴዎስ በጻፈልን የቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 30 ላይ ይገኛል። የቃሉ ተናጋሪ ራሱ ባለቤቱ የሚገለጠው የሚመጣው የሚታየው ወልደ እግዚአብሔር ሕያው በባሕርዩ ወልደ ማርያም በሥጋ አማኑኤል ክርስቶስ ነው። የዛሬው ዕለት ቅድም እንደተማራችሁት ሁልጊዜም እንደምታውቁት በቤተ ክርስቲያናችን ስርዓት መሰረት ታላቁ ሊቅ ቅዱስ ያሬድ የዐቢይ ጾምን ሳምንታት በሰየመበት አንቀጹ የዛሬውን ዕለት ደብረ ዘይት ብሎ ሰይሞታል። ደብረ ዘይት ብሎ ሲሰይመው መነሻው ልቦለድ ሳይሆን የአእምሮ ጭማቂ ሳይሆን የመጽሐፍ ቅዱስ ሐሳብ የመጽሐፍ ቅዱስ መነሻ የመጽሐፍ ቅዱስ ምዕራፍና ቁጥር ያለው አድራሻ ያለው ጥቅስ ነው የጠቀሰው። አድራሻ ያለው ስያሜን የሰየመልን ደብረ ዘይት ማለት የወይራ ተራራ ማለት ነው። የወይራ ተራራ ማለት ነው። የዛሬው ዕለት ሁላችሁ እንደምታውቁት ወልደ እግዚአብሔር ሕያው ክርስቶስ በሥጋ ማርያም ወደ ሰማይ እንዳረገ ዳግም ይህንን ዓለም ለማሳለፍ እንደሚመጣ እንደሚገለጥ ለደቀ መዛሙርቱ ያስተማረበት ትምህርት ነው። ዕለተ ምጽአት፣ ዕለተ ሕልፈት፣ ሕልፈተ ዓለም፣ ሕልቀተ ዓለም በመባልም ይታወቃል። ደቀ መዛሙርቱ ክርስቶስ በተራራው ላይ ደብረ ዘይት ተራራ ላይ ደቀ መዛሙርቱን ይዟቸው ወጣና ደቀ መዛሙርቱ አስቀድሞ እንዲህ ብለው ነገሩት። መምህር፣ ይህ ቤተ መቅደስ እንዴት እንደሚያምር እንዴት ውብ እንደሆነ ታያለህን? ትመለከታለህን? አሉ። ሶሎሞን የሰራው ቤተ መቅደስ በ70 ዓመተ ምህረት የሮሙ ንጉሥ ጡጦስ የተባለው ያፈረሰው አሁን የለም። ጡጦስ ያፈረሰው ቤተ መቅደስ በ70 ዓመተ ምህረት ክርስቶስ ያስተምርበት የነበረበት ማለት ነው። በእርግጥ ሶሎሞን የሰራው ቤተ መቅደስ የፈረሰው በፀዋዌ በናቡከደነጾር ጊዜ ነው። መልሶ ዘሩባቤል የሰራው የሶሎሞን ቤተ መቅደስ አስመስሎ የሰራው ያነጸው ቤተ መቅደስ ነበረ። ክርስቶስ ሲያስተምርበት የነበረው ሲመክርበት የነበረው ቤተ መቅደሱንም የመሸጫ ቦታ አድርገው በነበረበት ሰዓት የአባቴ ቤት የጸሎት ቤት ይባላል፣ እናንተ የንግድ ቦታ አታድርጉ ብሎ ነጋዴዎችን ያስወጣበት ዘሩባቤል የሰራው 46 ዘመን የፈጀው ቤተ መቅደስ ነው። እጅግ ከማማሩና ውብ ከመሆኑ የተነሳ የጠዋት የፀሐይ ጮራ ሲያርፍበት እንደ ወርቅ ያበራ ያንጸበርቅ ነበር ይላሉ ሊቃውንት። እና ከዚህ የተነሳ ደቀ መዛሙርቱ ቤተ መቅደሱን እያሳዩት ንስትዎ ለዝንቱ ቤተ መቅደስ ብሏቸው ነበርና የራሱን ሥጋ ሲነግራቸው ነበርና እነሱ ግን ቤተ መቅደሱ ስለመሰላቸው ይህ ቤተ መቅደስ እንዲህ ሲያምር እንዲህ ውብ ሆኖ ሳለ ይፈርሳል ትላለህን? አሉት። ክርስቶስ መለሰና አንደኛ ዘሩባቤል ስለሰራው ቤተ መቅደስ፣ ሁለተኛና ዋናው ቁም ነገር ስለ ሰው ሥጋ ሲነግራቸው እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳያርፍ ወይም ሳይፈርስ አይቀርም አላቸው። ይሄውም አልቀረ በ70 ዓመተ ምህረት
ክርስቶስ ካረገ ከ35 ዓመት በኋላ የሮሙ ንጉሥ ጥጦስ የተባለው እስራኤልን በወረረ ጊዜ ምድረ ርስትን ምድረ እስራኤልን ኢየሩሳሌም በወረራ ጊዜ አንድ ድንጋይ እንኳን እንዳያገኝ አድርጎ ቤተ መቅደሱን አጥፍቶታል፣ አፍርሶታል። ያ ሰሎሞን የሰራው መጀመሪያ ኋላም ዘሩባቤል የሰራው በመጨረሻ የነበረው ቤተ መቅደስ በ7 ዓመተ ምህረት ተፈርሶ አልቋል። የለም፣ ያ ተፈጽሟል። ዋናው ግን የተነገረው የሰው ልጅ ሳይፈርስ፣ የሰው ልጅ ሳይበሰብስ፣ የሰው ልጅ ሳያልፍ አይቀርም ማለት ነው። ይህንን ካላቸው በኋላ ደቀ መዛሙርቱ ስለ ዕለተ ምጽአት እንደነገራቸው ስለገባቸው እንዲህ ብለው ጠየቁት መልሰው፣ ጌታ ሆይ የመምጣት ምልክት ምንድን ነው? የዓለምስ ፍጻሜው ምልክት ምንድን ነው አላቸው። ክርስቲያኖች ዛሬም ልንጠይቀው የሚገባ ጥያቄ ይህ ነው። መልሱ ግን አስቀድሞ የተነገረን ነው። ለደቀ መዛሙርቱ ክርስቶስ በሚገባ ነገራቸው። ለደቀ መዛሙርቱ የነገራቸው ትምህርት ዛሬም አለ፣ ዛሬም ሕያው ነው። እመጣለሁ ብለሃል፣ ዓለምን አሳልፋለሁ ብለሃል፣ ይህ ቤተ መቅደስ ይፈርሳል ብለሃል። ምን ማለት ነው? ሰው ያልፋል ብለሃል። ቤተ መቅደስ የተባለው የሰው ልጅ ነው። በዚህ ምድር ላይ ለዘላለም አይኖርም። ደም አፍሳሹም ደም የሚፈሰውም ድሃውም ባለጸጋውም ንጉሱም ተገዥውም ገዢውም ሁሉም ያልፋል። ታዲያ ይህ ከማለፉ አስቀድሞ ምልክቱ ምንድን ነው? አንተስ እንደምትመጣ በምን እናውቃለን? ምን ምልክት እናድርግ? ምን ማረጋገጫ ይኖረናል? ክርስቶስም ብዙ ነገር ነገራቸው። የመጀመሪያው ስለ ዕለተ ምጽአት ከመሆኑ አስቀድሞ የሚሆነውን ነገር የሚከሰተውን ነገር ሲነግራቸው የመጀመሪያ ብዙ ሐሰተኛ መምህራን ይነሳሉ። ክርስቶስ ሳይልካቸው ክርስቶስ ላከን የሚሉ የነብይነት ቅባት ሳይቀቡ ነቢያት ነን የሚሉ የማቴዎስ ወንጌል ምዕራፍ 24 ነው። ዛሬ ምድሪቷን ነቢያት ነን በሚሉ ተጥለቅልቀዋል። አስቀድሞ ግን ወንጌል ነግሮባቸዋል። ወንጌል ተናግሮባቸዋል። ማቴዎስ ጽፎባቸዋል። ክርስቶስ ተናግሮባቸዋል። ሲጀመር ዘመኑ የነቢያት ዘመን አይደለም። ክርስቲያኖች ዘመኑ ዘመነ ካህናት ነው የሚባለው። አሁን ዘመነ መምህራን ወይም ዘመነ ካህናት ነው የሚባለው። አሁን ዘመነ ነቢያት አይደለም። ሲጀመር ዘመነ ነቢያት በነ ኢሳይያስ፣ በነ ኤርምያስ፣ በነ ሕዝቅኤል ጊዜ የነበረው ዘመን ነው። ዘመነ ነገሥትም አይደለም። አሁን ዘመነ ነገሥት የሚባለው በብሉይ ኪዳን የነ ዳዊት ዘመን ነው። ግን ክርስቶስ ምን አለ? እግዚአብሔር ሳይልካቸው፣ እግዚአብሔር ሳይቀባቸው፣ ሳያዛቸውም ዘመኑም ሳይሆን በእኔ ስም የሚያብሉ የሚዋሹ፣ በእኔ ስም የሚነግዱ፣ ታምራትን በውሸት የሚያደርጉ፣ ሙት እስከ ማስነሳት ድረስ በምታት ማለት ነው። ለምጽ እስከ ማጽነስ እስከ ማንጻት ድረስ በምታት፣ ዕውር እስከ ማብራት ድረስ በምታት። ሐሳባቸው ሥጋዊ ነው፣ ዓላማቸው ምድራዊ ነው። እነዚህ በተነሱ ጊዜ የምጡ መጀመሪያ እንደሆነ እወቁዋል። ግን ማንም እንዳያስታችሁ ተጠንቀቁ። ነቢይ ነኝ ብሎ ስለመጣ፣ መምህር ነኝ ብሎ ስለመጣ፣ ሰባኪ ነኝ ብሎ ስለመጣ ከኔ አንድነት፣ ከኔ እቅፍ፣ ከኔ ማንነት የሚለያችሁ እንዳይኖር ተጠበቁ፣ ተጠንቀቁ። ምልክታቸውም ይህ ነው፣ በሐሰት ያስተምራሉ፣ በሐሰት ትንቢት ይናገራሉ አላቸው። ክርስቶስን የምንሰብከው፣ ክርስቶስን የምንከተለው፣ ክርስቶስን የሰበክነው ለውበት ይሆን ዘንድ በአንገት ላይ የሚንጠለጠል ከረባት ለመቀየር አይደለም። እሾክ እንዳይወገን የሚከላከልልን ጫማ ለመቀየር አይደለም። በሰው ፊት አምረን ደምቀን እንድንታይ ሱፍ ለመቀየርም አይደለም። ቤት ለመስራትም አይደለም። ሀብት ለማፍራትም አይደለም። ለንግድም አይደለም። ንግዱ እኛ ቤት ስለበዛ ነው የምላችሁ። ክርስቶስን የምንከተለው ለነፍስ ትርፍ ብቻ ነው። በዓለም ላይ ደምቀን ለመታይ ክርስቶስን አንከተልም። የመከራ ሰዎች ነን። ስደተኞች ነን። ረሃብተኞች ነን። እንታረዛለን፣ እንጠማለን፣ እንሰደዳለን። በዚህ ሁሉ መከራችን ግን ውበታችን፣ ኃይላችን፣ ገንዘባችን፣ ብቸኛ ትርፋችን ሆኖ ከእኛ ጋር የሚኖረው በመስቀል ላይ የተሰቀለው ዳግም የሚመጣው ክርስቶስ ብቻ ነው። የቅዱሳን አምላክ የቅዱሳን ጌታ። ለዚህ ቤተ ክርስቲያን ክርስቶስ የተከተለው ለሕይወት ነው። በክርስቶስ ስም ሀብትን የሚሰበስቡ፣ በክርስቶስ ስም ኪሳቸውን የሚያዳብሩ፣ በክርስቶስ ስም ፎቅ የሚሰሩ፣ በክርስቶስ ስም ድሃን የሚበድሉ፣ የእናቶችን መቀነት የሚፈቱ፣ የአባቶችን ኪስ የሚያራቁቱ፣ ወጣትነቱን እንዳይጠቀምበት የሚያደርጉ ዘራፊዎች፣ ወንበዴዎች፣ ሙሰኞች አሉ። ክርስቲያኖች የትም እንዳትሄዱ እኛው ግን ክርስቲያንን ብለን ማተብ ያንጠለጥልነው ላይ ማተብ ያሰርነው ላይ
መለያየቱ እኛ ጋር ያለው። ቀጠልና እንዲህ ያለ በዚሁ ተያያዥነት በቤተ መቅደሱ ርኩሰት ይሰራል። ከሐሰተኞች ነቢያት ጋር ተያይዞ የሚመጣው የሚታየው ምልክት ይሄ ነው። ሥጋው በሚፈተትበት፣ ደሙ በሚቀዳበት፣ ወንጌል በሚሰበክበት፣ ክርስቶስ የእግዚአብሔር ልጅ ነው ተብሎ በሚመሰከርበት አውደ ምሕረት ላይ ዘረኝነት ይሰበክበታል፣ ሌብነት ይሰራበታል። እግዚአብሔር ይታደገን ክርስቲያኖች። በቤተ መቅደሱ ያን ጊዜ ርኩሰት ሲሰራ ነቢዩ ዳንኤል በምዕራፍ 9 ላይ የተናገረውን ቃል አስተውሉ ይላል። በቤተ መቅደሱ ርኩሰት ሲሰራ፣ ሌብነት ሲሰራ፣ ወንበዴዎች ሲበዙ፣ ሌቦች ሲበዙ፣ የወንጌል ነጋጆች፣ የወንጌል ሸቃጮች ሲበዙ ያን ጊዜ በበሩ ላይ እንደደረሰ እወቁ ይላል። በራችን ላይ ደርሰዋል። ስለዚህ የመጀመሪያው ምልክት አለ። በስሜ የሚነግዱ ነቢያት፣ ሐሰተኞች መምህራን ይነሳሉ፣ ከነሱ ተጠበቋል። ክርስቶስ እዚህ ቦታ ታምር ያደርጋል ቢሏቸው አትከተሏቸው። ሙት ያስነሳ ቢሏቸው አትከተሏቸው። ጎንደር ዘመነ መንግስት ዘክርስቶስ የሚባል አንድ መናፍቅ ተነስቶ ነበረ። እኔ ክርስቶስ ነኝ እናቴ ደግሞ እሷ ናት ብሎ አንድ ቆንጆ ሴት አስከትሎ ሐዋርያቶች ደግሞ እነዚህ ናቸው ብሎ ወደ 700 ተከታዮች 120 ቤተሰብ 700 ተከታይ ይዞ ተነሳ። ያው መጨረሻው አላማረም፣ ሰውየው ተቀስፎ ሞተ ይላል ታሪኩ። አርጅራጅ አሁንም አለ። ይሄ የመጀመሪያው የክርስቶስ የጥንቃቄ ቃል ነው። ከሃይማኖታችሁ ማንም አያናውጣችሁ። ክርስቲያኖች ማዕተባችሁ ማንም አያስበጥሳችሁ፣ ለራሳችሁ ነው። ክርስቶስ ይመጣል፣ ይገለጣል። ያን ጊዜ ፊቱ የምትቆሙት ከነማተብህ ነው። እምነትህ ነው ፊቱ የሚያቆመው፣ ካልሆነ ከፊቱ መቆም አንችልም። ሁለተኛው ምልክት በልዩ ልዩ ቦታ ረሃብና ቸነፈር ይሆናል። ውሎ መብላት ሳይበሉ መዋል ማደር የሚመጣበት ቀን አለ። አትደንግጡ እንጂ እናት የልጇን ሥጋ የምትበላበት ጊዜ ይመጣል። መጽሐፈ ነገሥት ላይ የሰቆቃው ቀን ቢመጣ በኢየሩሳሌም ምድር ላይ ምንም የሚቀመስ ቢጠፋ እናት የልጇን ሥጋ ከትከታ ቀቅላ በልታለች። ሰውን የሚበላበት ዘመን፣ ስግብግቦች የሚነሱበት፣ እኔ ብቻ ልብላ የሚሉበት ዘመን ይመጣል። በዓለም ሁሉ ይህ ይደረጋል። ግን ረሃብ ሲሆን፣ ቸነፈር ሲሆን፣ ስደት ሲሆን ያን ጊዜ አትደንግጡ፣ አትሸበሩ። አሁን አይሆንም፣ አሁን አያልፍም፣ ጊዜው ገና ነው። ግን የምጥ መጀመሪያ ነው። ክርስቲያኖች በሥጋችሁ ስትራቡ፣ በሥጋችን ስንራብ፣ በሥጋችሁ ተጠሙ፣ በሥጋችን እንጠማ። አደራችሁ በነፍሳችሁ እንዳትራቡ፣ በነፍሳችሁ እንዳትጠሙ፣ በነፍሳችሁ እንዳትታረዙ። የሥጋ ረሃብ እውነት ነው ሥጋን ይጎዳል። የሥጋ ጥም እውነት ነው ሥጋን ይጎዳል። ነፍስ እንግዳ ይጎዳል። ከረሃብ ጦርነት ይሻላል አይደል ያለው ነብዩ ዳዊት። ረሃብ ክፉ ነው። የተራበ ሰው አይታችሁ እንዳታልፉ። ረሃብ ጊዜ አይሰጡም። ሃይማኖት ሳትለዩ፣ ቀለም ሳትለዩ፣ ዘር ሳትለዩ የተራበ ሰው አይታችሁ እንዳታልፉ። ዮሐንስ አፈወርቅ ያለውን ልንገራችሁ። አንተ ከንቱ ሰው ክርስቶስ ጎዳና ላይ ተርቦ አይተህ እንዴት ቤተ መቅደስ መጥተህ ክርስቶስን ትፈልገዋለህ ይላል። ክርስቶስን ጎዳና ላይ አይተህ እርቦት አብላኝ እያለ፣ ጠምቶት አጠጣኝ እያለ፣ ታርዞ አልብሰኝ እያለ እንደምን መጥተህ መቅደስ ክርስቶስን ትፈልገዋለህ? ክርስቶስን የተውከው እዛ መንገድ ላይ ያለው ነው። ክርስቶስም ሲመጣ ይሄን ነው የሚጠይቀን። ብራብ አበልታችሁኛል፣ ብጠማ አጠጣችሁኛል። ስለዚህ ረሃብ ጊዜ አይሰጥም። ረሃብተኛን የሚያበላ ዋጋ አለው። ሁለተኛው ምልክት ይሄ ነው ማለት። ሶስተኛው ምልክት በልዩ ልዩ ቦታ አለ። በልዩ ልዩ ቦታ ጦርነት ይሆናል አለ። ክርስቲያን የመጽሐፍ ቅዱስን ሐሳብ የሚከተል ከሆነ ክርስቶስ የነገረውን የሚያውቅ የሚረዳ ከሆነ በዓለም ላይ የሚደረገው ነገር ይደረግ ዘንድ ግድ እንደሆነ እያወቀ ይዘጋጃል። እናት ለልጁ አትራራም፣ ልጅ ለእናቱ አትራራም። አባት ለልጁ፣ ልጅ ለአባቱ አይራራም። ነገሥታት በነገሥታት ላይ፣ ሕዝብ በነገሥታት ላይ፣ ሕዝብ በሕዝብ ላይ፣ ጎረቤት በጎረቤት ላይ፣ ወንድ በወንድ ሴት በሴት ይነሳሉ በጠላትነት። በብዙ ቦታ ደም ይፈሳል፣ ጩኸት ይሆናል፣ የጦርነት ድምፅ ትሰማላችሁ። አሁን ጦርነት ድምፅ የማይሰማበት ዓለም አለው የክርስቲያኖች። ግን አንድ ነው ልንገራችሁ፣ ደማችን በከንቱ ፈሶ አይቀርም። የሚፈርድ ጌታ ይመጣል። የሚያሳርፈን ጌታ ይመጣል። የሚያቅፈን ጌታ ይመጣል። የሚሰበስበን ጌታ ይመጣል። አይዟቸው የሚለን ጌታ ይመጣል። የሚፈርድልን እውነተኛው ጌታ ይመጣል። ግን አስቀድሞ ደማችሁን ያፈሷቸዋል። እርስ በርሳቸው ይተላለቃሉ። የሚተላለቁት ለመንግሥተ ሰማያት ብሎ አይደለም። ደም የሚያፈሱት መንግሥተ ሰማያት ለመግባት ብሎ አይደለም። ደም የሚያፈሱት ለክርስቶስ ብሎ አይደለም።
ለምታርፍ ስልጣናቸው ብለው ነው፣ ለሚሰበረው ወንበራቸው ብለው ነው። የትኛውም የዓለም ስልጣን፣ የትኛውም የዓለም ኃይል፣ የትኛውም የዓለም ነገሥታት በክርስቶስ ፊት እፊ ጭብጥ አይሆኑም። ክርስቲያኖች ሁሉም ያልፋል። ደም ሳያፈስ የሚኖር ግን እሱ የተመሰገነ ነው። ወገኑን ያልበደለ እሱ የተመሰገነ ነው። ወገኑን ያላሳደደ እሱ ብፁዕ ነው። የጦርነት ዘመን እግዚአብሔር አያሳየን ማለትም አንችልም። አስቀድሞ የየግል ሞታችን ካልወሰደን በቀር ማየት ግድተ ይመጣል። ደም አይፈስም ማለት አንችልም። የክርስቶስ ቃል እውነት ነው፣ ይፈጸማል። አሁን ያለው የሚደረገው የምናየው የምንሰማው ነገር በሙሉ አስቀድሞ የተነገረ ነው፣ አስቀድሞ የታወቀ ነው። ይደረግ ዘንድ ግድ ነው። ከዚህ የባሰ ይመጣል። ገና በቤተ መቅደሱ ገና ደም ይፈሳል። እንደ ሽንኩርት የሚከትፉን፣ እንደ ጎመን የሚቀረድዱን፣ እንደ እንጨት የምንፈለጥበት ጊዜ ይመጣል። ያ ዘመን ቢመጣም ኢትፍርዎሙ ኬለለ ይቀትሉ ሥጋክሙ ወደ ነፍስክሙ ሰይክሉ ካፒኖታ። ነገር ግን እንደ እንጨት ይፈልጧቸዋል፣ እንደ ጎመን ይቀረድዷቸዋል፣ እንደ ሽንኩርት ይከትፏቸዋል። ግን ሥጋችሁን የሚገድሏቸውን አትፍሯቸው፣ ነፍሳችሁን መግደል አይችሉምና ይላል። ነፍሳችን በክርስቶስ እቅፍ ያለች ናት። ነፍሳችን በክርስቶስ መዳፍ ላይ ያለች ናት። በተለይ እኛ ያመንን የተጠመቅን በክርስቶስ ወንጌል ጸንተን የምንኖር አማኞች የምናምነው እውነት ይህ ነው። ሥጋችሁን ቢገሏችሁ፣ ሥጋችሁን ቢያፈርሷችሁ፣ ደማችሁን ቢያፈሷችሁ፣ ነፍሳችሁን ግን አያገኟትም፣ አትፍሯት። ነገር ግን መፍራትስ ነፍስና ሥጋን በአንድነት ፈርዶ ወደ ገሃነም የሚያወርደውን እኔም ፍሩኝ ይላል። ክርስቶስ ፊት እንደምንቆም አውቀን በጎ ሥራ እንድንሠራ እግዚአብሔር ይርዳል። አራተኛ ብዙዎች ሃይማኖታቸውን ይለውጣሉ። ሃይማኖት ከገበያ የሚገዛ ጨርቅ አይደለም፣ የተሰቀለው ክርስቶስ ነው። ሃይማኖቱን የገፋ፣ ሃይማኖቱን የሰደበ፣ ሃይማኖቱን የቀየረ፣ ሃይማኖቱን ያዋረደ ለጊዜው ከፍ ከፍ ቢል አወዳደቁ ይከፋል፣ ይደቃል። እነ ተክለ ሃይማኖትን አብነት አድርጉ፣ እነ ገብረ መንፈስ ቅዱስ ላይ አብነት እናድርግ፣ እነ ቅድስት አርሴማን አብነት እናድርግ፣ እነ ቅዱስ ጊዮርጊስን አብነት እናድርግ፣ የ3 ዓመቱ ሕፃን ቅዱስ ቂርቆስን አብነት እናድርግ። አጥንትን ከሥጋ የሚለያይ ሰይፍ ፊቱ ቆሞ የሚያቃጥል እሳት ከፊቱ ተቃጠለ። የፈላ ውሃ እያየ እኔ ክርስቶሳዊ ነኝ፣ እኔ ክርስቲያን ነኝ ነው ያለው። አነውቱ ክርስቲያን። ስለዚህ በመጨረሻው ዘመን ብዙዎች ለማይረባ ነገር ይላል ክርስቶስ፣ ለሚያልፍ ነገር፣ ለማይጠቅም ነገር ሃይማኖታቸውን ይቀይራሉ፣ እኔንም ይክዱኛል ይላል። ክርስቶስ በአደባባይ ላይ የተካደበት ዘመን ነው። ሃይማኖት በአደባባይ ላይ የተሰደበበት የተዋረደበት ዘመን ነው። አንድ እውነት ግን አለ። ሃይማኖት ራሱ ክርስቶስ ነው፣ ራሱ ሊቀይር አይችልም። ስለዚህ እነዚህ 4 ነገሮችን ተናገረና ምን አለ? በመጨረሻ ይጠናቀቃል ማለት። ባለራዕይ ቅዱስ ዮሐንስ የዓለሙን ሐሳብ አየና፣ ዓለሙን እንደማይረባ እንደማይጠቅም አየና እንዲህ አለ፣ ጌታ ኢየሱስ ሆይ ቶሎ ና። ይህ ዓለም እንደቀለደብን፣ ይህ ዓለም እንዳሾፈብን፣ በዚህ ዓለም ላይ እንደተዋረድን ከምንቀር፣ እንደባዘንን ከምንቀር እውነተኛው ጌታ፣ እውነተኛው ፈራጅ፣ እውነተኛው ዳኛ፣ እውነተኛው አምላክ እርሱ ይመጣል። ሙታን ይነሳሉ። በሚያቃጥል ማንነት ይመጣል። በሚፈርድ ማንነት ይመጣል። ግልጽ ሆኖ ይመጣል። ያን ጊዜ ይሰበስበናል። ያን ጊዜ ኃያሉን ደካማውም እኩል ክርስቶስ ፊት ይቆማል። ወይ በቀኝ ይቆማል፣ ወይ በግራ ይቆማል። የቀይ ቁመት ያድለን። አሜን በሉ። ከፊቱ እንዳንጠፋ ይርዳል። ወደ ገሃነም ከመኖር እግዚአብሔር ይጠብቃል። አዎ ይመጣል፣ በቀኙም ያቆመናል። ሥጋውን በሉ፣ ደሙን ጠጡ፣ ሃይማኖታችሁን አጽኑ፣ ከቤተ ክርስቲያን አትራቁ፣ በወንጌል ፍቅር ኑሩ። ሃይማኖትን እንደ ልብስ አትቁጠሯት። ሃይማኖት ሕያው ናት። በዚህ ጸንተን እንኖር። እግዚአብሔር ይርዳን። ክርስቶስ ግልጥ ሆኖ ይመጣል። ምልክቱን በሰማይ ይታያል። የተወጋ ጎኑን፣ የፈሰሰ ደሙን፣ የተቆረሰ ሥጋውን እየበላን እየጠጣን እሱን እያሰብን እንድንኖር በቸርነቱ ይርዳን። ወስብሐት ለእግዚአብሔር።